ይሄንን ቪዲዮ አይተሽ ስቴፑን በዚህ መሰረት የፌስቡክ ታክስ ኢንፎርሜሽን እና የእንትኑን መሙላት እንችላለን ማለት ነው። የፌስቡክ ታክስ ኢንፎርሜሽን እና የባንክ አካውንቱን እንዴት እንደምትሞዩ ነው በዚህ ቪዲዮ ማሳይሽ ማለት ነው። አድሚን ልክ እንዳረኩሽ ማለት ነው ቀጥታ ፔጅሽ ላይ ይመጣል ማለት ነው። ልክ ፔጅሽ ላይ እንደመጣ አድሚን እንዳረኩሽ ቀጥታ ያንቺ ፌስቡክ አካውንት ትከፍቺና ልክ ፎቶዎች ላይ መጥተሽ ትጫኘዋለሽ ማለት ነው። እዚህ ፎቶ ምልክት ያለበት ጋር ማለት ነው። የኔ አሁን ማሳይሽ በኔ ፔጅ መሰረት ነው ማሳይሽ በኔ ፌስቡክ አካውንት ማለት ነው። እዚህ ጋር የኔና የማቲ ፎቶ ያለበት ጋር ስትጫኙ ቀጥታ ወደ ፔጅ ይወስድሻል ማለት ነው። ልክ እዚህ ጋር ስጫነው ወደዚህ መጣ። ከዛ እዚህ ጋር ቀይ ምልክት አለች ወደ ታች ምልክት የምትሰጥ ማለት ነው። እዚህ ጋር ስትነኪያት እዚህ ጋር ዝርዝሮች ይመጥሉሻል ማለት ነው። ከዛ እዚህ ጋር አድሚን ካረኩሽ በኋላ አሜን የምትል ስም ትመጣልሻለች ማለት ነው። የኔ ፎቶ ያለበት ማለት ነው። አይ ቲንክ ወይ ሁለተኛ ወይ አንደኛ ላይ ትመጣልሻለች፣ ግን ሁለተኛ ነው በብዛት የምትመጣው። እዚህ ጋር አሚን የምትለዋን ትጫኛታለች ማለት ነው። ከዛ ወደ እኔ ፔጅ ወሰደሽ ማለት ነው። አሁን ፔጁ ወደ አንቺ ጋር መጣ ማለት ነው። ከዛ መልሰሽ የኔ ፎቶ ያለበትን ትጫኘዋለሽ። ከዛ ስትጫኙ እዚህ ጋር ይወስድሻል የፌስቡኩ ፔጁ ያለበትን ስታተስ የሚያሳይሽ ማለት ነው። ከዛም በኋላ ፕሮፌሽናል ዳሽቦርድ የሚል አለ እዚህ ጋር በሰማያዊ ምልክት ማለት ነው። እሱን ትጫኘዋለሽ። ልክ ስትጫኙ እዚህ ጋር ስለ ውስጥ ያለው ስታትሱን ይነግርሻል ማለት ነው። ከላይ አናላይስ አለ፣ ኮንታክት አለ፣ ኮሚኒቲ አለ፣ ሞኒታይዝ የሚል አለ። ከዛም በኋላ እዚህ ጋር አሁን ቪው ያለበትን እንዲሁም የታየበትን ኢንጌጅመንት ያሳይሻል ማለት ነው። አሁን ቀጥታ ወደ ታች ትሄጂና እዚህ ጋር ሴቲንግ የሚል አለ። ሴቲንግስ የሚለው ጋር ትገቢያለሽ ማለት ነው። ከዛ ቀጣይ ወዴት ነው የምትሄጂው? አድ ፔመንትስ የሚል አለ። አካውንት የምታስገቢበት ማለት ነው። የፌስቡክ አካውንት አይ ሚን የባንክ አካውንትሽን የምታስገቢበት ነው እዚህ ጋር። ይህንን ልክ አድ ፔመንት የሚለውን ስትጫኙ እዚህ ጋር ይወስድሻል ማለት ነው በቀላሉ። ከዛም በኋላ እዚህ ጋር የምታስተካክዩ ፔመንት አካውንት አለ። የመጀመሪያው ነገር ምንድን ነው? አድ ፔመንት ሜተድ የሚል አለ። እሱን ስትጫኙ የባንክ አካውንት ነምበርሽን ይልካል ማለት ነው። እኔ አሁን በፊት ላይ ሞላሁት አንቺ ያለሽበትን ሎኬሽን ሞልቼላችኋለሁ። ቢዝነስ ሎኬሽን ኤንድ ካንትሪስ የሚል አለ። እዚህ ጋር ካናዳ እንደሆንሽ በካናዳ ዶላር እንደሚከፈለኝ እንዲሁም በካናዳ ሰዓት አቆጣጠር እንደሆነ ሞልቼለታለሁ ለፌስቡክ ማለት ነው። አድ ፔመንት ኢንፎርሜሽን ላይ ማለት ነው። ከዛም በኋላ ይሄንን ተሞልቷል። ኔክስት ትይዋለሽ። አሁን ደግሞ ቢዝነስ ኤንድ ታክስ ኢንፎርሜሽን አለ። እዚህ ጋር ታክስ ኢንፎርሜሽን ጋር ትመጫለሽ ማለት ነው። ታክስ ኢንፎርሜሽን ላይ ስትመጪ ፖስታ ነምበር አለ። ፖስታ ነምበሩ አሁን አንቺ ሊያገኙት የሚችሉት በኦንታሪዮ ማለትም የካናዳ አሁን ይሄ ሪጅኑ ነው። ቶሮንቶ ነው ያለሽው። ሶ የቶሮንቶ ዞኑ ወይም ሪጅኑ ያለበት ኦንታሪዮ ከሆነ ኦንታሪዮ ጋር ትይዋለሽ ማለት ነው። በዚሁ ይቀጥላል። ይሄንን ወደ በኋላ ላይ መልሼ ያሳይሻለሁ። እዚህ ጋር ፖስታ ነምበር አለ። ፖስታ ነምበሩ በዚህ ሎኬሽን የምትገኝ ከሆነ በዚሁ ትቀጥያለሽ ማለት ነው። ከዛም በኋላ እዚህ ጋር ጉድስ ኤንድ ሰርቪስ ታክስ አይዲ ጂፒኤስ የሚል አለ። ይሄኛው ኦፕሽናል ነው እዚህ ስር እንደሚለው ማለት ነው። ኦፕሽናል ስለሆነ ታልፊዋለሽ፣ ይሄን ሴቭ ብለሽ ታልፊዋለሽ። አሁን ዋናው ነገር ምንድነው? እዚህ ጋር ነው ያለው አድ ፔመንት ሜተድ የሚል አለ። እዚህ ጋር ፔመንት ሜተዶች የተቀመጡት ቪዛ ካርድ አለ፣ ማስተር ካርድ አለ፣ አሜሪካን ኤክስፕረስ አለ። እዚህ ጋር ኔክስት ትይዋለሽ። አሁን ከስር ያለው ኔክስት። ከዛ ኔም የሚል አለ። እዚህ ጋር ትመጪና ሮማን፣ ከዛ ሮማን፣ ከዛም በኋላ አብደላ፣ ከዛም በኋላ አብደላ ደብል ይሄን ታረጊያለሽ። ከዛም በኋላ ካርድ ነምበር አለ። ካርድ ነምበሩን እዚህ ጋር ዝም ብለሽ የቪዛ ካርድ ወይ ማስተር ካርዱን ታስገቢያለሽ ማለት ነው። ከዛም በኋላ ኤክስፓየር ዴት መቼ እንደሚያልቅ ካርዱ የቪዛ ካርድ ወይ ማስተር ካርዱ መቼ እንደሚያልቅ እሱን ትሞያለሽ። ለምሳሌ በ08/2027 ላይ ነው ኤክስፓየር ዴት የሚያደርገው ካልሽ፣ ከዛም በኋላ የሚስጥር ቁጥር አለ አይደል የቪዛ ካርዱ፣ እሱን ታስገቢለታለሽ። 3 ዲጂት ነው። እሱን ታስገቢለታለሽ። 3 ዲጂት ወይ 4 ዲጂት አይ ዶንት ኖ ብቻ አንደኛው ነው ወይ ማስተር ካርዱን የቪዛ ካርዱን ማለት ነው። ከዛ ዘን ምን ታደርጊያለሽ? ሴቭ ትያዋለሽ። አሁን እኔ ቁጥሩ ስላልሞላ ሴቭ ማለት አልችልም።
ይሄንን ጨረሽ ማለት ነው። ሴቭ ስትዩ በቃ የባንክ አካውንቱን ሞልተሽላቸዋል ማለት ነው። ጨረሰሻል ማለት ነው። አሁን ባክ ትይዋለሽ እዚህ ጋር አድ ፔመንት ኢንፎርሜሽን የሚለው ጋር ባክ እያልሽ ወደ ኋላ ትመለሻለሽ። ከዛ እዚህ ጋር ትመጪና ቢዝነስ ኢንፎርሜሽን ትያለሽ። እዚህ ጋር ቢዝነስ ኢንፎርሜሽን አድ ኤንድ ታክስ ኢንፎርሜሽን የሚላለን እዚህ ጋር ስትመጪ ቅድም ታክስ ኢንፎርሜሽን ላይ የሞላሁት ለምሳሌ ካንትሪ ሪጅን የሚለውን ካናዳ ሞልቻለሁ። ከዛም በኋላ ካንትሪ ኤንድ ታይም ዞን የሚለውን በዚህ በካናዳ ሰዓት አቆጣጠር ነው። ቢዝነስ ኔም የሚለውን ኢትዮ ትራቭል ነው የምትይው እዚህ ጋር እችኛዋን ኢትዮ ትራቭል ትይዋለሽ። የትክክለኛ የቢዝነስ ኔሙን ትራቭል ኢትዮ ትራቭል ትይዋለሽ ቢዝነስ ኔሙን ማለት ነው። ከዛም በኋላ ቢዝነስ አድሬስ ይላል the legal address regional within your government and tax region የሚል አለ። ከዛም በኋላ if you're not regional and business enter your mailing address የሚል አለ። እዚህ ጋር አሁን የተሞላው ስትሬት አድሬስ የሚል አለ። እኔ ስትሬት አድሬሱ ላይ የሞላሁት የቶሮንቶን ነው። አንቺ እዚህ ጋር ኦፕሽናል ይሰጥሻል ያለሽበት ስትሬት ነምበር ማለት ነው። የት ከተማ እንደሆንሽ የትኛው ዞን የትኛው ከተማ እንደሆንሽ ለምሳሌ ቶሮንቶ ከሆነ ቶሮንቶ ካናዳ ከሆነ ስትሬት ነምበሩ 300 ይህን ታውቂዋለሽ ብዬ አስባለሁ። ስለዚህ እሱን ትሞይለታለሽ። እኔም የሞላሁት ይህንን ነው። ስለዚህ አንቺ ያለሽበትን ትክክል ከሆነ እኔ የሞላሁት በዛው ትቀጥያለሽ፣ ግን ካልሆነ ግን እንደ ኦፕሽናል ትቀይሪዋለሽ ማለት ነው። ከዛም በኋላ ስትሬት ታውን ይላል። ሲቲ ታውን ይቅርታ ሲቲ ታውን ይላል። ሲቲ ታውኑን ቶሮንቶ ነው ያደረኩት እኔ። ቶሮንቶ ብለሽ ትሞይለታለሽ እዚህ ጋር ወይ ኦሃዮ ከሆነ ያለሽበትን ሲቲ ታውን ትቀይርለታለሽ። ብቻ ያለሽበትን ትሞይለታለሽ። ከዛም በኋላ ፖስታል ኮድ አለ እዚህ ጋር ቅድም ያሳየውሽ ማለት ነው። ፖስታል ኮድ ላይ የፖስታ የሚያገኙሽ ፖስታል ኮዱ ትክክል ካልሆነ ይሄን ትቀይርለታለሽ ማለት ነው። እዚህ ጋር 5M5A1G1 የሚለውን ፖስታል ኮድ አንቺን የሚያገኙት የፖስታ ነምበር ካለሽ ፖስታል ኮዱን ታጠፊውና ከዛም በኋላ ሙሉ በሙሉ አንቺ በምትገኝበት ትሞያዋለሽ። ወይ በዚህ የሚያገኙሽ ከሆነ በዚሁ እንዲያገኙሽ ታደርጊያለሽ። ከዛም በኋላ እዚህ ጋር ለምንድን ነው ይሄንን ፔጅ የምትጠቀመው ብሎ ይለኛል። ወይ ለግል ነው ወይ ደግሞ ለድርጅት ነው ብሎ ይጠይቀኛል። እዚህ ጋር እኔ የስ ብየዋለሁ ኦሬዲ ለግል ስለሆነ ይሄንን ለምን እንደምጠቀም የስ ብየዋለሁ ለግል ስለሆነ ማለት ነው። ከዛ ሴቭ ታደርጊዋለሽ። አለቀ ማለት ነው። አሁን ተሞላ ማለት ነው። እዚህ ጋር ዩር አካውንት የሚለውን ያንቺን ነው የሚያመጣው። የኔን አሁን እዚህ ጋር የሞላሁት አለ እሱ ስለማይቻል ማለት ነው። የኔን ያንቺን ልክ ስትሞዩ ይሄንን ይቀይረዋል ማለት ነው። ከዛም በኋላ ይሄ እዚህ ጋር ሴት አፕ ዩር አካውንት የሚለውን ኦሬዲ ያንቺን ልክ ስትሞዩ እዚህ ጋር ያንቺን አካውንት ስትሞዩ ሴት አፕ የሚለው ላይ እዚህ ጋር ማለት ነው ይሄንን ይቀይረዋል። አህሜ ሃይደር የሚለውን ወደ አንቺ ይቀይረዋል። ሮማን አብደላ በሚል ይቀይረዋል ማለት ነው። ይሄንን ይመስላል። ጨርሰናል ማለት ነው። ይሄ በዚህ መሰረት ነው ታክስ ኢንፎርሜሽኑን እና የባንክ አካውንቱን የምትሞይልኝ ማለት ነው። ስለዚህ በጣም ቀላል ነው። ቪዲዮውን እያየሽ ለራሱ ማስተካከል ትችያለሽ ማለት ነው። እና አድሚን ልክ እንዳደረግኩሽ ፔጅሽ ላይ ይመጣል። እሱን የአንቺ ፎቶ አጠገብ ላይ ወደ ፔጅ መቀየር እና ከዛም በኋላ ታክስ ኢንፎርሜሽን እና ቢዝነስ ባንክ አካውንትሽን መሙላት ብቻ ነው ማለት ነው። ይህንን ይመስላል። ቴንኪዩ። ትንሽ ግልጽ ያልሆነልሽ ካለ ደግሞ አዋሪኝ። ባይ